በአረብ ሀገራት የምትሰሩ ሆናችሁ እየታመማችሁ እየደከማችሁ ከሆነና ያንን ስሜት በአረበኛ መግለጽ ከከበዳችሁ ይህ ቪዲዮ ለእናንተ ነው። በዛሬው ቪዲዮ ስለ ድካማችሁ፣ ስለ ህመማችሁ ከአሰሪዎቻችሁ፣ ከዶክተሮች እንዲሁም ከመድኃኒት ሻጭ ጋር እንድትናገሩ የሚያግዟችሁን አረፍተ ነገሮች በአረበኛ ቋንቋ እንዴት ማለት እንደምትችሉ እንማራለን። ቪዲዮውን ላይክ በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የአረበኛ ትምህርቶችን ይከታተሉ። የቴሌግራም ቻናላችንን መቀላቀል ከፈለጉ ዲስክሪፕሽን ላይ ያለውን ሊንክ ይጫኑ። መረድ በሽታ፣ መረድ መሪድ በሽተኛ ወይም ህመምተኛ፣ መሪድ። ዓለም ህመም፣ ዓለም። ጠቢብ دكتور، طبيب. مستشفى hospital، مستشفى. صيدلية فارماسي، صيدلية. ممرضة نيرس، ممرضة. دواء مدهنت، دواء. أنا تعبان، أني دكمونيال لوند. أنا تعبان. لسيت كهنا أنا تعبانة، أنا تعبانة. أنا تعبان من الشغل، أني كسرا دكمونيال وينم بسرا بزات مكنات دكمونيال. أنا تعبان من الشغل، أني بسرا دكمونيال لوند. لسيت كهنا تعبان ميلون تعبانة. أنا تعبانة من الشغل، እኔ ደክሞኛል ከስራ ብዛት ምክንያት። ስራ በጣም በዝቶባችሁ ከደከማችሁ أنا تعبان من الشغل ወይንም أنا تعبانة من الشغل ማለት ትችላላችሁ። الشغل كثير اليوم، ዛሬ ስራ ብዙ ነው። الشغل كثير اليوم، ዛሬ ስራ ብዙ ነው ወይም በዝቷል። أحتاج أرتاح شوي، ትንሽ ማረፍ ያስፈልገኛል። أحتاج ያስፈልገኛል። أرتاح ማረፍ፣ ማረፍን። شوي ትንሽ ማረፍ ያስፈልገኛል። ما عندي قوة اليوم، ዛሬ ምንም ኃይል የለኝም። ما عندي قوة اليوم، ما عندي የለኝም፣ قوة ኃይል ማለት ነው። اليوم ዛሬ ኃይል የለኝም፣ ዛሬ በጣም ደክሞኛል ማለት ከፈለጋችሁ ما عندي قوة اليوم። تعبت مرة، በጣም ደክሞኛል። تعبت مرة، مرة በጣም የሚለውን ነገር ታመላክትልናለች። ራሲ ዩጂዑኒ፣ ራሴን እያመመኝ ነው። ራሲ ዩጂዑኒ፣ ዩጂዑኒ ማለት እያመመኝ ነው። ራሲ፣ ራሴ። ظهري ዩጂዑኒ፣ ጀርባዬን እያመመኝ ነው። ظهري يوجعني. بطني يوجعني، ሆዴን እያመመኝ ነው። بطني ማለት ሆዴ፣ بطن ማለት ሆድ ነው። بطني ስንል ሆዴ፣ يوجعني እያመመኝ ነው። ህመማችሁን በጣም ከፍ ለማድረግ ከፈለጋችሁ ደግሞ ለመግለጽ بطني يعورني ማለት ትችላላችሁ። بطني يعورني. رجلي توجعني، እግሬን እያመመኝ ነው። ሪጅሊ ቱጂዑኒ፣ እግሬን እያመመኝ ነው። ወይም ሪጅሊ ቱዐውርኒ፣ ሪጅሊ ቱዐውርኒ። የዲ ቱጂዑኒ፣ እጄን እያመመኝ ነው። የዲ ቱጂዑኒ። ያው ዩጂዑኒ ቱጂዑኒ የሚለያየው በአረበኛ ቋንቋ አንዳንድ ቃላቶችን በሴት አንዳንድ ቃላቶችን በወንድ ስለምንገልጻቸው ነው እንጂ ተመሳሳይ ነው ትርጉሙ ማለት ነው። ፊ አለም ሁና፣ እዚህ ቦታ ህመም አለ። ፊ አለም ሁና፣ ያመማችሁ ቦታ ላይ ቀጥታ በመጠቆም ፊ አለም ሁና፣ እዚህ ላይ እያመመኝ ነው። ስሙን ካላወቃችሁትም እንኳን ፊ አለም ሁና ማለት ትችላላችሁ። የሚያማችሁ ቦታ ላይ በማመላከት ፊ አለም ሁና፣ እዚህ ቦታ ህመም አለ ወይንም የህመም ስሜት አለ የሚለውን ያመላክትልናል።
ሐራርቲ ዓሊያ ሙቀቴ ጨምሯል። ሐራርቲ ዓሊያ አነ መሪድ አልየውም እኔ ዛሬ አሞኛል። አነ መሪድ ለወንድ፣ አነ መሪዳ ለሴት። አነ መሪድ አልየውም እኔ ዛሬ አሞኛል። አሕስ ብዱኻ እያዞረኝ ነው ወይንም ማዞር ይሰማኛል። አሕስ ማለት ይሰማኛል። ቢዱኻ ማዞር ይሰማኛል፣ ራሴን እያዞረኝ ነው። አሕስ ገትያን ማጥወልወል ይሰማኛል። አሕስ ይሰማኛል፣ ገትያን ማጥወልወል ይሰማኛል። ማነምት ዘይን በትክክል አልተኛሁም። ማነምት አልተኛሁም። ዘይን በትክክል በደህና አልተኛሁም። ያው ብዙ እንቅልፍ አልወሰደኝም፣ የሆነ ስሜት ነበረ እንደማለት ነው። ሙምኪን አርታህ ሰዓ አንድ ሰዓት ማረፍ እችላለሁ። ሙምኪን እችላለሁ፣ አርታህ ማረፍ፣ ሰዓ አንድ ሰዓት ማረፍ እችላለሁ። ሙምኪን አወግፍ ሹግል ሽወይ ስራውን ለትንሽ ሰዓት ማቋረጥ እችላለሁ ወይም ማቆም እችላለሁ። ሙምኪን እችላለሁ፣ አወግፍ ማቆም፣ ሹግል ሽወይ ስራውን ትንሽ ማቆም እችላለሁ። ደክሞኛል፣ ጥሩ ስሜት እየተሰማኝ አይደለም ማለት ከፈለጋችሁ ይሄንን ቃል መጠቀም ትችላላችሁ። ሙምኪን አወግፍ ሹግል ሽወይ ትንሽ ስራ ማቆም እችላለሁ። ማ አቅድር አከምል اليوم ዛሬ መቀጠል አልችልም ወይም ስራውን መጨረስ አልችልም። ማ አቅድር አከምል اليوم ስራውን ሙሉ በሙሉ መስራት አልችልም፣ ከዚህ በላይ መቀጠል አልችልም፣ ደክሞኛል ለማለት ከፈለጋችሁ መጠቀም ትችላላችሁ። ማ አቅድር አከምል اليوم አህታጅ አሩህ ሙስተሽፋ ወደ ሆስፒታል መሄድ ያስፈልገኛል ወይም እፈልጋለሁ። አህታጅ እፈልጋለሁ፣ አሩህ ሙስተሽፋ ወደ ሆስፒታል መሄድ እፈልጋለሁ። አህታጅ ደዋ መድኃኒት ያስፈልገኛል። አህታጅ ያስፈልገኛል፣ ደዋ መድኃኒት። ዐንዲ ሱዳዕ ራስ ምታት አለብኝ። ዐንዲ ሱዳዕ አነ ሙተዳይቅ ጨንቆኛል። አነ ሙተዳይቅ ለወንድ፣ አነ ሙተዳይቀ ለሴት ጨንቆኛል። አነ ሙተዳይቀ አነ ሐዚን ከፍቶኛል ለወንድ፣ ለሴት ከሆነ አነ ሐዚነ አነ ሐዚነ። አነ ኻይፍ ፈርቻለሁ። አነ ኻይፍ ለወንድ፣ ለሴት ከሆነ አነ ኻይፈ አነ ኻይፈ። አሕታጅ አትከለም ማ አሐድ ከሆነ ሰው ጋር ማውራት ይኖርብኛል። አሕታጅ አትከለም ማ አሐድ ከሆነ ሰው ከአንድ ሰው ጋር ማውራት እፈልጋለሁ ብላችሁ የምትፈልጉትን ሰው ማውራት ትችላላችሁ። ዐንዲ መውዒድ እንደ ጠቢብ ዶክተሩ ጋር ቀጠሮ አለኝ። ዐንዲ መውዒድ እኔ ጋር ቀጠሮ አለኝ። መውዒድ ማለት ቀጠሮ ነው። እንደ ጠቢብ ዶክተሩ ጋር ቀጠሮ አለኝ። هذا الدواء كيف أستخدمه ይህንን መድኃኒት እንዴት ነው የምጠቀመው? هذا الدواء كيف أستخدمه هذا الدواء ይህንን መድኃኒት كيف እንዴት أستخدمه እንዴት ልጠቀመው? قبل الأكل أو بعد ከምግብ በፊት ወይስ ከምግብ በኋላ? قبل الأكل ከምግብ በፊት أو ወይስ بعد በኋላ? كم مرة في اليوم በቀን ስንት ጊዜ? كم مرة في اليوم كم مرة ስንት ጊዜ? في اليوم በአንድ ቀን ስንት ጊዜ ነው መድኃኒቱን መውሰድ ተጠቀመው? نادوا الإسعاف አምቡላንስ ጥሩልኝ። نادوا الإسعاف ما أقدر أتنفس መተንፈስ አልቻልኩም። ما أقدر أتنفس
ጤናችሁ በጣም አሳሳቢ ነው። በሚያማችሁ ሰዓት ጤናችሁ ሳይባባስባችሁ በፊት እነዚህን ቃላቶች የሚሆኑ ሌሎች ቃላቶችን በመጠቀም እገዛ መጠየቅ ይኖርባችኋል። እነሱ የሚላችሁ የማይገባችሁ ከሆነ ቀስ ብለው እንዲነግሯችሁ መጠየቅ ትችላላችሁ። ተከለም ሾይ ለው ሰማህት፣ እባክህን ቀስ ብለህ ተናገር። ወይንም ለሴት ተከለሚ ሾይ ለው ሰማህቲ፣ እባክሽን ቀስ ብለሽ ንገሪኝ ብላችሁ መጠየቅ ትችላላችሁ። የዛሬው ትምህርት ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ያድርጉ። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። የአረበኛ ትምህርቶች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። አሹፉኩም ፊል ቪዲዮ ልጃይ። መዐ ሰላማ